إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى فاتقوا الله يا أولي الألباب يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን ስንቅ እንያዝ። ሁላችንም ተጓዦች ነን። ከተወለድንበት ጊዜ ጀምሮ በል ከዚያ በፊትም የእናቶቻችን ማህፀን ውስጥ ካረፍንበት ጊዜ ጀምሮ ተጓዦች ነን። ወደ አኺራ እየተጓዘን ነው። አንድ ቀን ጉዞው ያበቃል፣ ጉዳዩ ይጠናቀቃል። የያዝነውን ይዘን አላህ ፊት እንቀርባለን። በዛ ቀን የሚያዋጣው ስንቅ ትጥቅ የአላህ ፍራቻ ነው። የቻሉትን ያክል ኸይር ሥራ መስራት ነው። ወንጀልን መርዝ ነው ብሎ አስቦ መተውና መራቅ መጠንቀቅ ነው። የአላህ ባሮች ሆይ አሁን ያለንበት ወር የረጀብ ወር ነው። ወደ ረመዳን እየተጠጋን ነው። አላህ ተባረከ ወተዓላ በሰላም ረመዳንን አግኝተው ኸይር ሥራ ሰርተው ከጀሃነም ነፃ ከሚሆኑ ባሮቹ አላህ ያድርገን። እዛ ለመድረስ ያብቃን ከሰላም ጋር ከዓፊያ ጋር። ረጀብ እንዴተኛውም ወር ከ12 ወሮች አንድ ወር ነው። ከ12 ወሮች ውስጥ 4 የተለየ ክብር ያላቸው አልአሽሁሩል ሑሩም የተከበሩ ወሮች ከሚባሉት አንዱ በመሆኑ ከሌሎች በተወሰነ መልኩ ለየት ያለ ደረጃ ይኖረዋል። እንዲሁ ወሩ የተከበረ ይሁን እንጂ በረጀብ ወር ውስጥ ለየት ያለ የሚሰራ ዒባዳ የለም። ነቢዩ ዓለይሂ ሰላቱ ወሰላም ረጀብ ወር ነው በማለት ለየት አድርገው ይጾሙት የነበረ ጾም አልነበረም። ለየት አድርገው ይሰግዱት የነበረ ሶላት አልነበረም። ኸይርን ሁሉ ነቢያችን ዓለይሂ ሰላቱ ወሰላም አመላክተውናል፣ ጠቁመውናል። ኡመቶቼ ሆይ፣ ህዝቦቼ ሆይ፣ ተከታዮቼ ሆይ ኸይር ሆኖ ያላመላከትኳችሁ፣ ያልጠቆምኳችሁ፣ ያልነገርኳችሁ ነገር የለም። እኔ ከነገርኳችሁ ውጪ ኸይር ነው ብላችሁ ምንም አትስሩ። ሸር ሆኖ ደግሞ ያላስጠነቀቅኳችሁ ነገር የለም። ያስጠነቀቅኳችሁን ሁሉ ተጠንቀቁ ብለውናል ነቢዩ ዓለይሂ ሰላቱ ወሰላም ቢማዕና አልሐዲስ። ስለዚህ ረጀብ እንዴተኛውም የ12 ወሮች ከ12 ውስጥ ከአራቱ ለየት ካሉት አንዱ ነው። ነገር ግን ለየት ካሉት አንዱ ነው ተብሎ ከራሳችን ከኪሳችን ወይም ከነቢዩ ዓለይሂ ሰላቱ ወሰላም በኋላ በታች የሆኑ ሰዎች የፈጠሩትን የረጀብ ዒባዳ ብለን ምንም ልንሰራ አይገባም። ለየት ያለ የረጀብ ጾምም የለም አለ የሚሉ ሰዎች ምንም ማስረጃ የላቸውም። ማስረጃ ከነቢ ነው ዓለይሂ ሰላቱ ወሰላም የሚወሰደው ከቃላቸው።
ረጀብ ላይ ይሄን አድርጉ ያሉት ነገር የለም። ወይም ከተግባራቸው ረጀብ ስለሆነ ብለው ለየት አድርገው የሚሰሩት ዒባዳ አልነበረም፣ የጾምም የሶላት። በዚህ ዙሪያ የሚነገሩ ሐዲሶች በሙሉ ውሸት ናቸው፣ ቅጥፈት ናቸው፣ ደካማ ናቸው። ይሄን የመሰከሩትም በሁሉም መድሀብ ያሉ በሻፊዒ በኢማሙ ሻፊዒ መድሀብ ያሉ እንደ ኢብኑ ሐጀር፣ በኢማም አሕመድ መድሀብ ላይ ያሉ እንደ ኢብኑ ረጀብ፣ ሌሎችም የሐዲስ ሊቃውንት ናቸው ይሄን ያሉት። አሉ ሐዲስ ተብለው የሚነገሩ ነገር ግን ሲመዘኑ ሐዲስ ተብሎ የተነገረን ሁሉ መቀበል የለብንምና ነቢ ላይ የሚዋሹ ሰዎች እንዳሉ ደካማ ሐዲሶች እንዳሉ ይታወቃልና ሐዲስ ተብሎ የተነገረን ሁሉ አንቀበልም። በረጀብ ዙሪያ የሚነገሩ አሉ ሐዲስ ተብለው ሲመዘኑ ግን ሐዲስ አይደሉም፣ ነቢ ላይ አለይሂ ሰላቱ ወሰላም የተዋሹ ናቸው። ስለዚህ ረጀብ ነው ብሎ አከታትሎ መጾም አይቻልም፣ ቢድዓ ነው፣ ከረመዳን ጋር ማመሳሰል ነው። ኢማም አሕመድ ረጀብን ሙሉ መጾም ረጀብን ከረመዳን ጋር ማመሳሰል ነው፣ ስለዚህ አይጾምም ብለዋል። እንደዚሁ ደግሞ የረጀብ የመጀመሪያው ጁምዓ ምሽት ላይ ሶላተ ረጋኢብ ብለው የሚሰግዱት አለ። አሰጋገዱ ሁሉ የተለየ ነቢዩ ዓለይሂ ሰላቱ ወሰላም አልሰገዱትም፣ ሰሓቦች አልሰገዱትም። ቢድዓ ነው። ቢድዓ ተሰርቶ ወደ አላህ መቃረብ አይቻልም። ረጀብን አሁን በጠቀስናቸው አይነት የተለያዩ ሰዎች ዒባዳ በሚሏቸው ነገሮች ማክበር ሱና አይደለም፣ ማስረጃ የለውም፣ የጃሂልያ ተግባር ነው። በመሀይምነት በድንቁርና ዘመን የነበሩ ሰዎች ረጀብን ያከብሩ ነበረ ከሌሎች ወሮች ለይተው። ስለዚህ ዑመር በሳቸው ጊዜ ረጀብ ነው ብሎ የሚጾሙ ሰዎችን ታዋቂ ከዑመር እጅ ማጠፋ ብትር አለች፣ ወንጀለኛን የሚቀጡባት። ያቺን ብትራቸውን ያነሱ የጾሙ ሰዎችን ብላ ያሉ እጃቸውን የመቱ ገበታ ውስጥ እጃቸውን እንዲያስገቡ ያደርጓቸው ነው። ረጀብን ማክበር የመሀይማን መለያ ነው፣ እኛ ደግሞ ሙስሊሞች ነን፣ ነቢዩ አክብሩ ያሉንን ብቻ ነው የምናከብረው እያሉ ረጀብ ላይ የሚጾሙ ሰዎችን ዑመር እየመቱ ያስፈጥሩ ነበር። ረጀብ 27 ላይ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሰማይ ስራና ሚዕራጅ የወጡበት ነው ብለውም የረጀብ 27ን እንኳን አደረሳችሁ ያሉ እንደ ክብረ በዓል የሚያሳልፉ ሰዎችም አሉ። ይሄም ጭምር ቢድዓ ነው፣ አይታወቅም በትክክለኛ ሐዲስ ረጀብ 27 ነው ነቢዩ ወደ ሰማይ የወጡት አልተባለም። ስለዚህ ረጀብ ላይ የሚደረጉ አንዳንድ ስነ ስርዓቶች የጃሂልያ ስነ ስርዓት ናቸው፣ ወደ ኢስላም ሰርጎ ገብ ናቸው። እውቅና ኖሯቸው በበር በኩል ማስረጃ ይዘው የገቡ ነቢዩ ያስገቧቸው ኢስላም ያጸደቃቸው አይደሉም። ነዓም ያ ዒባደላህ፣ እነዚህ ቢድዓዎችን አዲስ ፈጠራዎችን ከመጠንቀቃችን ጋር ረጀብ ወር መከበር ያለበት ወንጀልን በመተው ዋጅብን፣ ግዴታን፣ የተደነገጉ ዒባዳዎችን በአግባቡ በመፈጸም እንደሆነ ልናውቅ ይገባናል። ኢነማ ዩዐዘሙ ረጀቡ ቢጅቲናቢ አልመዓሲ ወአዳኢ አልዋጅባት። ረጀብ የሚከበረው ሌሎችም የተከበሩ 4 ወሮች የሚከበሩት ለእነሱ ያለንን ክብር የምንገልጸው ወንጀልን አብዝተን በመጠንቀቅ ከመቼውም በላይ ዋጅብና ግዴታዎችን ተጠንቅቀን በአግባቡ በሰዓቱ ሳናጎድል በመወጣት ነው። ዓመቱን ሙሉ የቤተሰብ ሓጃ የቤተሰብ ወጪ የማያሳስባቸው ሰዎች ረጀብ ላይ ለቤተሰብ እጅ መዘርጋት፣ ቤተሰብን ተውሲዓ ማድረግ፣ ማስደሰት ዒባዳ ነው ብለው ረጀብ ላይ ብቻ ወጪ የሚያደርጉ ሌላ ጊዜ ላይ ቤተሰብን የሚያስለቅሱ ሰዎች አሉ። ይሄ የሸይጣን ተልቢስ ነው። ሁሌም ግዴታችንን በአግባቡ ልንወጣ፣ ሁሌም የተከለከልናቸው ነገሮችን ልንከለከል ይገባናል። በተለይ ደግሞ ፈላ ተظሊሙ ፊሂነ አንፉሰኩም፣ አላህ ዘንድ የዓመቱ ወራቶች ቁጥራቸው 12 ብቻ ነው፣ አትጨምሩ አትቀንሱ። አላህ ዘንድ የወር አቆጣጠር የዓመት አቆጣጠር 12 ወር ነው። ከነዚህ ከ12ቱ ውስጥ ደግሞ 4ቱ እጅግ በጣም የተከበሩ ናቸው። በሁሉም የዓመቱ ወሮች ውስጥ ራሳችሁን አትበድሉ ወንጀል በመስራት ዋጅብን ግዴታን በማጉደል። በተለይም በ4ቱ ወሮች ወንጀል ከመስራት አብዝታችሁ ተጠንቀቁ፣ ዋጅብን ከመተው አብዝታችሁ ተጠንቀቁ ተብለናልና ረጀብን፣ ሙሐረምን፣ ዙልቃዕዳን፣ ዙልሒጃን የምናከብረው ወንጀል በመተው ዋጅብን በአግባቡ በመወጣት ነው። በእነዚህ ወራት የተፈቀዱ ዒባዳዎች ካሉ በሐዲስ የተነገረላቸው እነዚያን በመስራት ነው እንጂ ረጀብንም ይሁን ሌሎችን ወራቶችን ቢድዓ በመስራት አናከብርም፣ ልናከብርም አይገባም። ነገሩን ልንቀለብሰው አይገባም። አድርጉ የተባልነውን በመተው አታድርጉ የተባልነው የምናደርግ ከሆነ ይህ ወደ አላህ ከመቅረብ ይልቅ ከአላህ መራቅን ነው የሚያተርፍልን። ነዓም ሁሌም አላህ የከለከለን ልንከለከል፣ ያዘዘን ልንታዘዝ ይገባናል።
ይበልጥ ደግሞ በእነዚህ 4 ወሮች የተከበሩ ወሮች ልናድስ ይገባናል። ኢማናችንን ራሳችንን ልንፈትሽ ይገባናል። ሁሌም ሰዎች ስራ ይሰራሉ፣ የዱንያ ስራ። የበዓል ገበያ ብለው ደግሞ የበለጠ ስራቸውን ያሻሽላሉ። ሌሊት ይነሳሉ፣ አምሽተው ይሰራሉ፣ የተለያዩ ስራዎችን እቃዎችን ያቀርባሉ፣ በጊዜው ይፈለጋሉ የሚባል 12ቱን ወር ሙሉ መልካም ስራ ከመስራታችን ወንጀል ከመተዋችን ጋር ረመዳን ሲመጣ፣ ረጀብ ወር ሲገባ፣ ዙልሒጃ ሲሆን፣ ዙልቃዕዳ ሲሆን፣ ሙሐረም ሲሆን የበለጠ ኸይር ስራን አጥብቀን ልንሰራ ይገባናል። የተፈቀደውን ያለውን ሌላ ጊዜ የምንከለከለውንም በእነዚህ ወሮች አብዝተን ልንጠነቀቅ ይገባናል። ለምን አላህ ነፍሳችሁን አትበድሉባቸው፣ ይበልጥ ከወንጀል ተጠንቀቁባቸው የተባለን ወሮች ስለሆኑ የሰራነውን ስራ ሁሉ አካላት ይናገራሉ። የሰራናቸው መልካም ስራዎች በሙሉ አላህ ዘንድ ተመዝግበው ያስደስታሉ። መልካም ስራ የሚባለው ለአላህ ተብሎ የተሰራ በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረት የተፈጸመ እንደሆነ ከማወቅ ጋር የሰራናቸው ከምድር ላይ ሆነን የሰራናቸው መልካም ስራዎች በሙሉ ከምድር ስር ስንሆን ስንቀበር ወዳጅ ዘመድ ልጅ ወላጅ ትቶን ቀብር ላይ አስተኝቶን ሲገባ ያኔ ይጠቅመናል። ሁሌም ኸይር ስራ ልናበዛ ይገባናል። በተለይ በእነዚህ አውቃት ሙዐዘማ የሚባሉ የተከበሩ የሚባሉ ወቅቶች ላይ አሽሁረል ሑሩም ላይ 4 ወሮች ላይ ረመዳን ላይ ኸይር ስራ ልናበዛ ይገባናል። የመልካም ስራ አጋጣሚዎችን የተከበሩ ወቅቶችን በወንጀል ልናቆሻቸው አይገባም። ተሳስተን ወንጀል ከሰራንም ሰው እንደመሆናችን ፈጥነን በወንጀል ያቆሸሽነውን የሥራ መዝገባችን በተውበት ልናጸዳው ይገባል። በተውበት ልናድሰው ይገባል። መላኢኮች ሁሌም እንደጻፉ ነው። የጻፍነው በሙሉ ተጠራቅሞ የቂያም ቀን ይቀርብልናል፣ እናየዋለን። ስናየው የሚያስደስት ኸይር ስራ በመስራት መዝገባችንን ልንሞላ ይገባናል። ስናየው የሚያሳፍርን መጥፎ ስራ በመስራት መዝገባችንን ከመሙላት ልንታቀብ ይገባናል። ያለፈውን ሁሉ በምን መልኩ እንዳለፈ እድሜያችን በምን እንዳሳለፈን ዞር ብለን ራሳችን ልንገመግም፣ ጥሩ ስራ ሰርተን ከሆነ ያለፈው ዓመት የሄደው አላህን ልናመሰግን፣ ኸይር ስራ ከሚያበላሹ ነገሮች ልንጠነቀቅ፣ ለፍተን ያገኘነውን ገንዘብ ከምንጠብቀው በላይ የሰራነውን መልካም ስራ ልንጠብቅ፣ ከሐሜት ሰው ከማጣላት ለሰው ሸር ከማሰብ ምቀኛ ከመሆን ወዘተ ሐሰናትን መልካም ስራን አጥበው ከሚያስወግዱ መጥፎ ስራዎች ልንርቅ ይገባናል። አጥፍተን ከሆነ ደግሞ ፈጥነን ልንመለስ ይገባናል። ሕይወት አጭር ናት። የዱንያ ቆይታችን ውስን ነው። እኛ የሰው ልጆች ስንባል ዱንያ ላይ እንግዶች ነን። እንግዳ በእንግድነት ያረፈበት ቦታ ምንም ያክል ቢመቸው ቢያስደስተው ቢያምረው እኔ እንግዳ ነኝ፣ ሌላ ቤተሰብ አለብኝ፣ ሀገር አለኝ፣ ስራ አለኝ፣ ኃላፊነት አለብኝ ብሎ ያማረ የእንግዳ ማረፊያውን ትቶ መሄዱ እንደማይቀረው ሁሉ እኛም ዱንያ ላይ እንግዶች ነንና አንድ ቀን ዱንያን ትተናት መሄዳችን አይቀርም። ስማ ያ አብደላህ፣ ስሚ ያ አመተላህ፣ አንድ ቀን እንግድነቱ አብቅቶ ወደንም ይሁን ተገደን ተነስ ተነስ ተነሽ መባላችን አይቀርም። እንወጣለን ከዱንያ ምን ይዘን? የሰራነውን ስራ ይዘን። የዱንያ ሰዎች ከሰጡን ቢበዛ ነጭ አቦጅዲ ቢሰጡን ትርፍም አይሰጥም። ተቆርጦ ተቀጥሎ ተሰፍቶ በሷ ተሸፍነን እንሸኛለን። የያዝነውን ስራ ይዘን ነው የምንሄደው። ስለዚህ ህይወት አጭር ናት። ልጅነት፣ ወጣትነት፣ ስሜት፣ ስልጣን፣ ጥጋብ ይሄን ሊያስረሳን አይገባም። ከዱንያ መውጣታችን አይቀርም። ኩሉና ራሂሉን ተጓዦች ነን ሁላችን። ምን ይዘን እንጠይቅ ራሳችን። ጉዞው ረዥም ነው። አንድ ቀን ያበቃል አይቀርም። ከሄደም በኋላ ተመልሶ መጥቶ ማስተካከል የሚባል ነገር የለምና የዱንያ ህይወት ሊሸነግለን አይገባም። ያ ቀውሚ ኢነማ ሃዚሂ አልሐያቱ ዱንያ መታዕ ወኢነ አልአኺረተ ሂየ ዳሩል ቀራር። ወገኖቼ ሆይ፣ ህዝቦቼ ሆይ፣ ወንድም እህቶቼ ሆይ እቺ ዱንያ ማለት እኮ መታዕ ጊዜያዊ መጠቃቀሚያ ናት። ብርጭቆ ናት፣ ትሰበራለች። ጨርቅ ናት፣ አርጅታ አልቃ ትጣላለች። ወኢነ አልአኺረተ ሂየ ዳሩል ቀራር። የዘልዓለም መኖሪያ መርጊያ ሀገር እኮ አኺራ ናት። ነገሩን ገለበጣችሁትሳ ዱንያን ለዘልዓለም መኖሪያ አድርጋችሁ ያዛችኋት፣ ያሳመራችኋት፣ ያሽመነሞናችኋትም፣ የጠገናችኋትም፣ ያስዋባችኋትም መፍረሷ የማይቀር ከመሆኑ አኺራ ደግሞ ዳሩል ቀራር ናት። ነገ ወደዛ መሄዳችን አይቀርም። ከሄደም በኋላ ደግሞ የማያልቅ ህይወት ነው እዛ ያለው።
አኺራውን ቸል አላችሁት፣ ቀዳደዳችሁት፣ ናቃችሁት፣ ዘነጋችሁት፣ ረሳችሁት። ለአኺራ በትንሹ ትብቃቃላችሁ። ለዱንያ ሲሆን አይበቃኝም ነው ሁሌ የምትሉት። አንዱ ከሌላኛው ለመብለጥ የተሻለ ኖሮ ለመኖር ነው የምትታገሉትና አይገባም ይሄ። ኢነማ ሃዚሂ አልሐያቱ ዱንያ መታዕ። አልገባችሁም እንዴ? እቺ የዱንያ ህይወት እኮ መታዕ ናት፣ ጊዜያዊ መጠቃቀሚያ ናት። ብርጭቆ ቢሰበር እንዴት ተሰበረ አይባልም። አንድ ቀን መሰበሩ አይቀርም። ለጊዜያዊ አገልግሎት ተብሎ ነው የሚሰራው። ዱንያም ጊዜያዊ መኖሪያ ብቻ ናት። መን ዐሚለ ሰይአተን ፈላ ዩጅዛ ኢላ ሚስለሃ። ዱንያ ላይ ስትኖሩ መንገደኞች ተጓዦች መሆናችሁን አውቃችሁ ስንቅ ያዙ፣ ለአኺራ የሚሆን ስንቅ። ወይ ኸይር ወይ ሸር መስራቱ አይቀርም። ነፍስያህን ኸይር ስራ አሰራት፣ በኸይር አድክማት፣ በኸይር ወጥራት፣ ጥመዳት፣ እሰራት፣ ያዛት። ካልሆነ እሷ በሸር በወንጀል ትጠምድሃለች። የሰው ልጅ ኸይር ወይ ሸር መስራቱ አይቀርም። ኸይር ስሩ። መጥፎ ስራ የሰራ ሰው ፈላ ዩጅዛ ኢላ ሚስለሃ፣ ያቺን መጥፎ ስራዋን እራሷን ነው የሚመነዳው። ወመን ዐሚለ ሷሊሓ፣ መስፈርቱን ያሟላ ለአላህ ተብሎ የተሰራ በነቢዩ ሱና መሰረት የተሰራ መልካም ስራን የሰራ ደግሞ ወንድም ይሁን ሴት ሙእምን ሆኖ አላህን ፈርቶ ለአላህ ብሎ ለአኺራ ብሎ ነቢይን ተከትሎ እስከሰራው ድረስ ፈኡላኢከ የድኹሉነ አልጀነተ ዩርዘቁነ ፊሃ ቢገይሪ ሒሳብ። መልካም ስራ የሰራ ሙእምን ወንድም ይሁን ሴት እነዚህ ጀነት ይገባሉ። ጀነት ላይ ማይቋረጥ ማያልቅ ክፍያ አልቋል ማይባልበት የጸጋ ህይወትን ይኖራሉ ይላል አላህ ተባረከ ወተዓላ። ዱንያ ላይ ስንኖር ወይ ኸይር ወይ ሸር አይቀርም። ነፍስያችን በኸይር ካልጠመድናት በሸር ትጠምደናለች። ጊዜያችን በኸይር ካላሳለፍነው በሸር በማላያኒ በማይረባ ነገር ያልፋል። ያለነው ጊዜያዊ ምድር ላይ ዱንያ ላይ ነው። ወደ ሀገራችን መመለሳችን አይቀርም። ወደ ሀገራችን ስንመለስ ዱንያ ላይ ያሉ ውድ ነገሮችን ጾሙን፣ ሶላቱን፣ ዚክሩን፣ ቁርአኑን፣ ዝምድና መቀጠሉን፣ መልካም መናገሩን፣ የተጣላ ማስታረቁን፣ በመልካም ማዘዙን፣ ከመጥፎ መከልከሉን ወዘተ ኸይሩን ከዱንያ ጭንን ይዘን ልንወጣ አስቀድመንም ልንሸኝ ይገባና እንጂ ዱንያን በደንብ አሳምረናት አኺራውን ወና አድርገነው ከሆነ የኖርነው ሞት ሲመጣ መሄዱ ደስ አይለንም። ማንም ወደ ባዶ ቤት፣ ወደ ወና ቤት፣ ወደ ቀዘቀዘ ቤት መሄድ አይፈልግም። አስቀድመን ግን አኺራችንን ከገነባ ነው ሞት ሲመጣ ደስ ይለናል። እዛ አስቀድሜ ያላኩት ጥሩ መኖሪያ የተመቻቸ ህይወት ስላለኝ እሄዳለሁኝ። ሞት ሆይ እንኳን ደህና መጣ፣ ወደ አኺራ፣ ወደ መዝናኛ፣ ወደ መናፈሻ፣ ወደ ጀነት ልትወስደኝ ነውና ማለት እንችላለን። መቼ ነው ይሄን ማድረግ የምንችለው? ዱንያ መሻገሪያ መሆኗን ካወቀን። ሁሌ ለዱንያ ብቻ ልናለቅስ ስለ ዱንያ ልናማረር አይገባም። አልኢማም ኢብኑ ሙፍሊሕ ረሕመቱላሂ ዐለይህ ሚን ዐጂቢ ማ ረአይቱ ወነቀቱ ሚን አሕዋሊ ናሲ፣ እንደው ከሰዎች ሁኔታ በጣም ካወገዝኩት ከሰዎች ሁኔታ በጣም ከደነቀኝ ነገር አንዱ ከትረቱ ማናሑ ሚን ኸራቢ አዲያር፣ እንደው ሀገራችን እየፈረሰ ነው፣ ዘመዶቻችን ሞተው ያለቁ ነው፣ የገቢ ምንጭ እየቀነሰ ነው፣ የዘመኑ ሰዎች ክፉ የሆኑ ነው፣ መኖር በጣም እየከበደ ነው፣ ዋጋ እየተወደደ ነው፣ መሪ የበደለን ነው ወዘተ ያሉ ሰዎች ብዙ ጊዜ ሲያወሩ እታዘባለሁ። ነገር ግን ወቀድ ረአው ሚን ኢንሂዳም አልኢስላሚ፣ ኢስላም ሙስሊሞች ዘንድ ልባቸው ውስጥ እየፈረሰ እያዩ ነው። ብዙ ሰዎች ለዲን ቦታ የማይሰጡ ሆነው ያዩ፣ ከመስጅድ የራቁ ብዙ ሰዎች፣ ሱናዎች የሞቱ እየጠፉ፣ ቢድዓ እየተስፋፋ እየተሰራጨ፣ ወንጀልን ሰዎች በይፋ በአደባባይ እየሰሩ እያዩ ግን ብዙ ሰዎች ፈላ አጅዱ ሚንሁም ሚን ናሒን ዐላ ዲኒሂ፣ ዲን እየፈረሰ ነው፣ የኔ ዲንም እየደከመ እየሳሳ ነው ብሎ የሚያማርር የሚጸጸት የሚያለቃቅስ ሰው አይቼ አላውቅም።